ሞት የሚባል ነገር እንዳያገኛችሁ፣ ሞት የሚባል ነገር የእናንተን ነገር እንዳይነካ፣ ጥበቃው በኃይል እንዲበዛና እንዲሰፋላችሁ ዛሬ እንጸልያለን፣ እናስተምራለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች ኦሪት ዘፍጥረት ምዕራፍ 4 ከቁጥር 14 እስከ 15 ያለውን አነባለሁ በኢየሱስ ስም። እንዲህ ይላል፣ እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትህም እሰወራለሁ፣ በምድር ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝ ሁሉ ይገለኛል አለ። አሁን እዚህ ጋር ቃኤል ነው እየተናገረ ያለው። ቃኤል አቤልን ከገደለ በኋላ ባጠፋው ጥፋት እሱ ህይወት ላይ የሚመጣበትን መከራና ጥፋት ሲናገር እቅበዘበዛለሁ በምድር ላይ አለ፣ የሚያገኘኝም ደግሞ ይገለኛል ካለ በኋላ እንደዚህ አለ፣ እግዚአብሔርም እርሱን አለው። አሁን እግዚአብሔር ለቃኤል የተናገረው ቃል፣ እቺ ቃል ለህይወታችን ታስፈልጋለች። እንደዚህ አለው፣ እንዲህ አለው ካለ በኋላ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልለታል አለ። ከዛ በኋላ እንደዚህ አለ፣ እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገበት። አሁን እዚች ጋር እቺን ክፍል ብቻ ነው የፈለኳትኝ። እግዚአብሔርም ቃየንን አለ ያገኘው ሁሉ እንዳይገድለው ምን አደረገ? ምልክትን አደረገበት። ቃየል ከዚህ በኋላ በሚኖርበት ህይወት ውስጥ ሞት የሚባል ነገር እሱን የማያገኘው ከአንድ ነገር የተነሳ ብቻ ነው። እርሱም እግዚአብሔር እሱ ህይወት ላይ ካደረገው ምልክት የተነሳ፣ እሱ ላይ ካስቀመጠው ምልክት የተነሳ የትኛውም እሱ ህይወት ላይ ሊያጠፈው የሚመጣ ነገር በሙሉ በጤንነቱ በኩል ቢሞክር፣ በፋይናንሱ በኩል ቢሞክር፣ በትዳሩ በኩል ቢሞክር፣ የሱ በሆነ ነገር በሙሉ በኩል ቢሞክር የሚያጠፋው ነገር እሱ ማጥፋት የማይችለው እግዚአብሔር አሁን እሱ ህይወት ላይ ካስቀመጠው ምልክት የተነሳ ነው። ስለዚህ ሰዎች ሁልጊዜም እነሱ ህይወት ላይ ወይ ጤንነታቸው ሲነካ፣ ሰይጣን ወይ በፋይናንሳቸው በኩል ወይ በሆነ ነገራቸው በኩል ሲነካቸው እንዲነኩ የሆነበት ምክንያት ምንድነው ካላችሁኝ፣ በዛ አቅጣጫ ላይ የተቀመጠ ምልክት ስለሌለ ነው። ዛሬ እንደዚህ ነው የሚሆንላችሁ በጌታ በኢየሱስ ስም። እግዚአብሔር አምላኬ ሞት እንዳያገኛችሁ፣ ጥፋት የሚባል ነገር እንዳያገኛችሁ፣ ድህነት የሚባል ነገር እንዳያገኛችሁ፣ ችግር የሚባል ነገር፣ ለቅሶ የሚባል ነገር፣ ሐዘን የሚባል ነገር እንዳያገኛችሁ በኢየሱስ ስም ምልክትን ያደርግባችሁ። በኢየሱስ ስም ምልክትን ያደርግባችሁ። የእናንተ ነገር ከዚህ ምልክት የተነሳ አይነካ። ሞት ከዚህ በኋላ የእናንተን ዘር አያገኝም። ጨለማው ከዚህ ሰዓት ጀምሮ የእናንተን ነገር አያገኝም። በጌታ በኢየሱስ ስም ይህ ምልክት በእናንተ ህይወት ላይ እንዲሆን ጸለይኩ በኢየሱስ ስም። እዚህ ክፍል ላይ የምታዩት ቃል በጣም ኃይለኛ ቃል። ከዚህ ክፍል በኋላ ቃየል ወጣ ይላል ከእግዚአብሔር ፊት። ቃየል ከእግዚአብሔር ፊት ከወጣ በኋላ ከተማ ገነባ ይላል። ስለዚህ ቃየል ከተማ ሲገነባ ያገዘው ነገር አለ ማለት ነው። ግን ከዛ በኋላ በነበረው ህይወት አቅጣጫና በነበረው ቆይታ ውስጥ አልተገደለም። ከእግዚአብሔር ፊት እንደወጣ የሚገለው ነገር አልገደለውም። ቃየልን ገደለው የሚል ቃል ከዚህ በኋላ አናነብም። ለምንድን ነው ካላችሁኝ፣ ቃየል ከወጣ በኋላ ያገኘው ሁሉ እንዳይገለው፣ ሞት የሚባል ነገር እንደወጣ በዛው አፋጣኝ ደቂቃ ውስጥ እንዳያጠፋው እግዚአብሔር ጥበቃን አድርጎበታል። እግዚአብሔር እሱ ህይወት ላይ ያስቀመጠው ምልክት ጥበቃ ነው። ያገኘው ተነስቶ እንዳይገለው የሚጠብቀውን ነገር በላዩ ላይ ያደረገ፣ የሱን ነገር ጨለማ እንዳይገድልና እንዳያጠፋ እግዚአብሔር ምልክትን አደረገበት። ዛሬ ጤንነታችሁ እንዳይነካ በኢየሱስ ምልክት ይደረግባችኋል። ፋይናንሳችሁ እንዳይነካ በኢየሱስ ምልክት ይደረግባችኋል። ትዳራችሁ እንዳይነካ በኢየሱስ ምልክት ይደረግባችኋል። የትኛውም የእናንተ የሆነ ነገር እንዳይነካ እግዚአብሔር በኢየሱስ ምልክት እንዲያደርግላችሁ ጸለይኩኝ። የእግዚአብሔር ጥበቃ በዛላችሁ በኢየሱስ። በህይወታችሁ በእያንዳንዱ አቅጣጫ የእግዚአብሔር ጥበቃ እንዲበዛላችሁ ጸልያለሁ። የእግዚአብሔር ጥበቃ በኢየሱስ ስም እንዲበዛላችሁ ጸልያለሁ። ሃሌሉያ። የእግዚአብሔር ጥበቃ በኢየሱስ ስም እንዲበዛላችሁ ጸልያለሁ። የእግዚአብሔር ጥበቃ በኢየሱስ ስም እንዲበዛላችሁ ጸልያለሁ። ሃሌሉያ። እወላችሁ እንደ ክርስቲያን ስንኖር በህይወታችን ላይ
እጅግ በጣም ኢምፖርታንት የሆነና አስፈላጊ የሆነ ነገር ምንድነው ካላችሁኝ ጥበቃ ነው። ሰዎች እነሱ ህይወት ላይ የሆኑ ጥያቄዎች ተፈጥረው ለጸሎት የሚቀርቡበት ምክንያት፣ እንዲያለቅሱ የሚሆንበት ምክንያት፣ መፍትሄ ፍለጋ ጥያቄ በህይወታቸው ላይ እንዲደራረብና እንዲዞሩ የሚያደርግበት ምክንያት የጥበቃ ጉድለት ነው። ሰዎች አንድ ጥበቃ እነሱ ህይወት ላይ ካለ እነሱ ህይወት ላይ አንድ ነገር ከመፈጠሩ በፊት ጥበቃ አስቀድሞ ካለ ያ የሚመጣው ነገር እነሱን አያገኝም። ሃሌሉያ። ዛሬ አጥፊው እናንተን አያገኛችሁም። ጨለማ እናንተን አያገኛችሁም። ለቅሶ አያገኛችሁም። ክፉ እናንተን በፍጹም በኢየሱስ ስም አያገኛችሁም። ሃሌሉያ።